ህወሓትና ህወሓት መራሹ ጦር አዘናግቶ ወልቃይት ላይ ከባድ የሚባሉ ተኩሶችና ውጊያዎችን ለመጫር እንቅስቃሴዎች ማድረጋቸው ተነግሯል። በዛሬው ዕለትም በወልቃይት አካባቢ እንዲሁ ውጊያ መሰል ነገሮች እንደተከሰቱም ተገልጿል። ወልቃይት እንዴት ውላ አደረች የሚለውን በዝርዝር ከምንመለከታቸው የመረጃ ሰዓት ቀዳሚው አድርጌዋለሁ። በአማራ ክልል በተለያዩ ቦታዎች ላይ እንዲሁም ከባድ ውጊያዎች እየተስተዋሉ ይገኛሉ። ሰሞኑን አንድ ሳምንት የፈጀው የአፋብኃ ልዩ ኦፕሬሽን በዛሬው ዕለት መጠናቀቁን ይፋ ተደርጓል። ምን አይነት ሁኔታዎች ተፈጠሩ የሚለውን ከባድ የነበሩ ውጊያዎች የት አካባቢ በዝርዝር የምንመለከተው ነው የሚሆነው። የፋኖ ኃይሎች መብረቃዊ ጥቃት ፈጸሙ። የአገዛዙ ታጣቂዎች ከባድ ሽንፈትን አስተናገዱ። በሽንፈት የተናወጠው የአገዛዙ ሰራዊት እርስ በራሱ መታኮሱ ሲሰማ በንጹሃኖች ላይ የሚፈጸሙ እገታዎች ተባብሰዋል ተብሏል። የአብይ አህመድ ስልጣን ለማራዘም የሚደረገው ድራማ ቀጥሏል ሲባል የኢህአፓ ብሔራዊ ምክክሩን ዓለም አቀፉን ማህበረሰብ ማታለል ሲል አጥብቆም ኮንነም። ሙሉ መልእክቱን ትሰሙታላችሁ። በጎንደር ጠቅላይ ግዛት የፋኖ 305ኛ ኮርና ህዝቡ በጋራ በመደራጀት በዘራፊዎችና በአጋጆች ላይ ሰፊ እርምጃ መውሰድ ጀመሩ። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። በሽንፈት የተናወጠው የአገዛዙ ሰራዊት እርስ በርሱ መታኮሱ ሲሰማ በንጹሃኖች ላይ የሚፈጸሙ እገታዎች ተባብሰው ቀጥለዋል። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ወታደራዊ ዘመቻ ግቡን መምታት ባለመቻሉም የሰራዊቱ አባላት በውስጥ ክፍፍልና በእርስ በርስ ግጭት እየተበተኑ መሆኑም ታውቋል። ወታደራዊ የበላይነትን ማረጋገጥ የተሳነው የወዴድ መራሹ ጦር አቅጣጫውን ወደ ሰላማዊ ዜጎች ዘረፋና ጥቃት በመቀየር ላይ እንደሚገኝና የወደርጌት በሚኒሻው በመከላከያ ሰራዊቱ መካከል ደም አፋሳሽ ግጭት መፈጠሩም ተረጋግጧል። በአንጻሩ ከፍተኛ ቁጥር ያላቸው የአገዛዝ ታጣቂዎች ከነሙሉ ትጥቃቸው ወደ ፋኖ እየተቀላቀሉ ሲሆን ይህንንም መቋቋም ያቃተው የብልጽግናው አስተዳደር የፋኖን አባላት ቤተሰቦች እያሳደደ የማሰር የጭንቀት እርምጃዎችን እየወሰደም ይገኛል። ከሰኔ 14 ቀን 2018 ዓ.ም ጀምሮ በነከውና አባይ ግዛው የልመና ጥሪ ተሰብስቦ ሸዋ ጠቅላይ ግዛት አሳምነው እስከ ሰም ሁለተኛ ኮር ቀጠና የገባው የአገዛዝ ሰራዊት በአካባቢው በሚገኙ 32 የገጠር ቀበሌዎች ላይ ወረራ አካሂዶም ነበር። ፋኖን የማጥፋት ዘመቻ በሚል የተጀመረው የጥቃት ግን በፋኖ ጠንካራ መከላከልና የመልሶ ማጥቃት እርምጃ ሙሉ በሙሉ መክሸፉ ታውቋል። ባለፉት 24 ቀናት ውስጥ ምንም አይነት ወታደራዊ ለውጥ ማምጣት ያቃተው ሰራዊቱ በደረሰበት ከፍተኛ ወታደራዊ ኪሳራ ሳቢያ ትኩረቱን ወደ ሰላማዊ ዜጎች ንብረት መዝረፍ፣ ትምህርት ቤቶችንና ጤና ኬላዎችን ወደ ማውደም ዙሯል ሲሉ የቀጠናው ምንጮቻችን ገልጸዋል። ይህ የዘረፋና የጥቃት ተግባር በኮቱ ታዳጊ ከተማ ውስጥ እጅግ አስከፊ ደረጃ ላይ መድረሱ የተገለጸ ሲሆን በሐምሌ 8 ቀን 2018 ዓ.ም ሰራዊቱ በሴቶችና በአዛውንቶች ላይ የሚፈጸመውን አሰቃቂ አስገድዶ መድፈር ጥቃት በውስጥ ታጣቂዎች ዘንድ ጭምር ተቃውሞም ቀስቅሷል። ጥቃቱ አልፎ ተርፎ የአካባቢው ሚኒሻዎች ሚስቶች ላይ ሲያነጣጥር በጦሩና በሚኒሻው መካከል ከባድ ግጭትም ተቀስቅሷል። የአንድ ሚኒሻ ባለቤትን ለማስገደድ በጉልበት ለመውሰድ የሞከሩ የመከላከያ አባላትን ለመከላከል የሞከሩት የአካባቢው ሚኒሻዎች በጥይትም ተደብድበዋል። በዚህም አቶ ኃይሉ የተባሉ ሚኒሻ አባል ባለቤታቸውንና ሌላ አንድ የቅርብ ጓደኛቸው በመከላከያም ተረሽነዋል። በዚህ ጥቃት ቆስሎ በአሁኑ ወቅት በሆስፒታል የሚገኝ ሌላ የሚኒሻ አባል እንደመሰከረው በአሁኑ ወቅት በባሌን ከፍተኛ አመራሮች ፈቃድ ሰራዊቱ አማራን ለማጥፋት ለመዝረፍና ሴቶችን ለመድፈር ሙሉ መብት ተሰጥቶታል ሲሉም ተደምጧል። ይህንን ተከትሎም የሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ ለአማራ ሚኒሻዎች አስቸኳይ ጥሪም ያስተላለፈ ሲሆን የአገዛዙን ስልታዊ ጥፋት ተገንዝበው በአስቸኳይ ከአረመኔው ኃይል በመለየት ወደ ፋኖ እንዲቀላቀሉም አሳስበዋል። በተያያዘም የአገዛዙ ጦር ሞራል መውደቅና የመዋቅር መፍረስ በሁሉም ግንባሮች በግልጽም እየታየበት ይገኛል። በጎንደር ጠቅላይ ግዛት በላይ ዘለቅ እዝ የሜጀር ጀነራል ውባንታ ባተ አንደኛ ኮር የጉና ክፍለ ጦር መድፈኞችም
መቅደላ አምባ ብርጌድ ከፍተኛ ቁጥር ያላቸውን የአገዛዙን ወታደሮች በሰላማዊ መንገድ ተቀብለዋል። ከዚህ ጋር ተይዞ በደብረ ታቦር ከተማ የቴዎድሮስ ክፍለ ጦር ከተማ ወንጀል ምርምር ክፍል የፖሊስ አባል የነበረውን ዋና ሳጅን ንጉስ ከነሙሉ ትጥቁ የፋኖን አባላቶችም ተቀላቅሏል። እጅ የሰጡት የአገዛዙ የጸጥታ አባላት በፋኖ በተደረገላቸው መልካም አቀባበልና እንክብካቤ በማድነቅም በተለይም የፖሊስ ተቋም በአሁኑ ወቅት ወደ ከፋ አደጋ ላይ መውደቁን በመረዳት ሌሎች የፖሊስና የመከላከያ አባላትም ወደ ፋኖ እንዲቀላቀሉም ጥሪም አቅርበዋል። በሌላ መረጃ የጦር ግንባር ሽንፈቶችን በሰላማዊ ዜጎች ማሰርና ማዋከብ ለመሸፈን የሚሞክረው የብልጽግናው አስተዳደር በአርበኛ ቤተሰቦች ላይ አዲስ ያፈና ዘመቻ ከፍቷል። በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ አብራጅራ ከተማ የውሃ ልማት ባለሙያ የሆነችውን ወይዘሮ ቦርሳይ ስማውን ከስራ ቦታ ወደ ቤቷ ስትመለስ በፖሊስና በጸረ ሽምቅ ኃይሎች ታፍናም ተወስዳለች። ወይዘሮ ቦርሳ የአርበኛ በለጠ አዱኛ የቀድሞ ባለቤት የነበረ ሲሆን ሁለት ግለሰቦች ከ2013 ዓ.ም ጀምሮ በህጋዊ መንገድ የተፋቱና በአሁኑ ወቅት ምንም አይነት ግንኙነት የሌላቸው መሆኑን በስራ ባልደረቦቿና በአካባቢው ማህበረሰብ ምስክርነትም ተረጋግጧል። ይህንን አስነዋሪ የአፈና ድርጊት አስመልክቶ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የፋይናንስ መምሪያ ኃላፊ አርበኛ በለጠ አዱኛም በሰጡት ምላሽ የብልጽግና ተላላኪዎች የፋኖ ቤተሰብ ናቸው በሚል ሰላማዊ ዜጎችን በማሰር የሚያመጡት ለውጥ የለም ብሏል። መንግስት ነኝ የሚለው አካል መጨረሻው ነጥብ ላይ ስለደረሰም አማራጭ አድርጎ የያዘው ማሰርን ማንገላታትንና መግደልን ብቻ ነው። ይህ ድርጊታቸው ከዓላማችን ፈቀቅ እንደማያደርገን ሊያውቁት ይገባል ብለዋል። ይልቁንም ህዝባችን በድርጊቱ ተቆጥቶ በግፍ ፋኖን እየተቀላቀለም ይገኛል ብለዋል። በተመሳሳይ የ35ኛ ኮር የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማኝ በበኩላቸው በአማራ ህዝብና በፋኖ ቤተሰቦች ላይ የሚፈጸመውን የሞራል ውድቀት ለማጣት የሚደረገው ጥረት አገዛዙ በአስቸኳይ እንዲያቆም አስጠንቅቋል። ፋኖ ተስፋ ከቆረጠው የብልጽግና ቡድን በተቃራኒ ንጹሃን ዜጎችን ያለ ጥፋታቸው የማሰርና የማንገላታት ድርጊት ውስጥ እንደማይገባ ገልጸው ነገር ግን በአካባቢ የሆነው መረጃ ለሚያቀብሉና በአርበኛ ቤተሰቦች ላይ አፈና ለሚያስፈጽሙ ባንዳዎችና ካድሬዎች ተገቢውን እርምጃ እንደሚወስዱም አሳስበዋል። ይህ በእንዲህ እንዳለም የአብይ አህመድን ስልጣን ለማራዘም የሚደረገው ድራማ ቀጥሏል ሲባል የኢህአፓ ብሔራዊ ምክክር ዓለም አቀፉን ማህበረሰብ ማታለል ሲልም አጥብቆም ኮንንም። የሀገሪቱ ዋና ዋና ታጣቂ ኃይሎችና እውነተኛ ተቃዋሚዎች ባልተሳተፉበት ሁኔታ ትናንት የተካሄደው ብሔራዊ ምክክር የአብይ አህመድን የስልጣን ጥማት ለማራዘም ቀውሱን ለማባስና ዓለም አቀፉን ማህበረሰብ ለማታለል የተዘጋጀ የፖለቲካ ትርኢት ነው ሲልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በጽኑ ማወገዝም። ፓርቲው ባወጣው መግለጫ በአሁኑ ወቅት ኢትዮጵያ በከባድ ፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ የምትገኝ ሲሆን ይህ ሀገራዊ ምክክር በአጋጣሚ የመጣ ሳይሆን የገዢው ብልጽግና ፓርቲ የተሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤት መሆኑንም አስታውቋል። ኢህአፓ በ2016 ዓመተ ምህረት ከብሔራዊ ምክክሩ ሂደት ራሱን ማግለሉን ያስታወቀው መግለጫው ሂደቱ ገለልተኛ አካታችና ታማኝ አለመሆኑን ዛሬ ላይ በተጨባጭ መረጋገጡንም ጠቅሷል። በተለይም በአማራ በትግራይና በኦሮሚያ ክልሎች ውስጥ ደም አፋሳሽ ጦርነቶችና ወታደራዊ ግጭቶች በከፍተኛ ሁኔታ እየቀጠሉ ባሉበት የህዝብ መሰረታዊ የህልውና ጥያቄ የሆነውን የጦርነት ማቆም ጉዳይ ያላካተተም ምክክር ትርጉም የለሽ መሆኑንም ፓርቲው ገልጿል። በህዝብ ላይ ያወጁትን የጥፋት ጦርነት ሳያቆሙ የሰላምን ጉዳይ ማንሳት ከጭውውት ያለፈ አንዳችም ፋይዳ የለውም ይላል የኢህአፓ መግለጫ። ትናንት የተካሄደው ውይይት በአገሪቱ ወሳኝ የሆነ የፖለቲካ ኃይሎች እና ታጣቂዎች ቡድኖች ያልተሳተፉበት መሆኑን የጠቀሰው መግለጫው ይህ አገራዊ አካሄድ ታሪክ ራሱን እንዲደግም የሚያደርግ ነው ሲሉም አስጠንቅቋል። የደርግ ስርዓት ከወደቀ በኋላም የተካሄደው የሰላምና ዴሞክራሲ ጉባኤ ሁሉንም ወገኖች ያላካተተ በመሆኑ የሽግግር ሂደቱ መክሸፉንና አሁንም ያለው ክስተት እየተደገመ መሆኑንም አብራርቷል። በሌላ መረጃ ስናምራ በጎንደር ጠቅላይ ግዛት የፋኖ 305ኛ ኮርና ህዝቡ በጋራ በመደራጀት በዘራፊዎችና በአጋቾች ላይ ሰፊ እርምጃ መውሰዱ መጀመሩን ተናግሯል። በአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በተንቀሳቀሰው 305ኛ ኮር በቁጥጥር ስር በሚገኙና በሚንቀሳቀሱባቸው ቀጠናዎች የህዝቡን ሰላምና ደህንነትን ለማረጋገጥ ከማህበረሰቡ ጋር በጋራ በመቀናጀት በዘራፊዎች በአጋጆችና በህገወጥ ቡድኖች ላይ ሰፊና ህጋዊ እርምጃ መጀመሩን አስታውቋል። ኮሩ ባወጣው መግለጫ መሰረት በሶስት ቀጠናዎች የሚገኙ ክፍለ ጦሮች እንዲሁም በልዩ ዘመቻ አስተባባሪነት ህዝቡን በማደራጀት በአካባቢው ላይ የተደቀነውን የደህንነት ስጋት ለመቀነስ
ለመቀልበስ ግልጽ አቅጣጫ ተቀምጦ ወደ ተግባር ተገብቷል ተብሏል። የኮሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማኝ እንደገለጹት የፋኖን መብረቃዊ ጥቃት መቋቋም ያቃተው የብልጽግናና ሰራዊቱና የፖለቲካ አመራር ህዝቡን ከፋኖ ለመነጠል ሰፊ የስም ማጥፋት ፕሮፓጋንዳ ሲሰራ ቆይቷል። ለዚህም ይረዳው ዘንድ የአካባቢ ተወላጅ የሆኑ አንዳንድ ወታደሮችንና አድማ በታኞችን በመመልመል አረንጓዴ ዩኒፎርም በማልበስ ህዝቡንና ባለሀብቱን እንዲዘርፉ፣ እንዲያግቱና እንዲገሉ መመሪያ ሰጥቶ ማሰማራቱን መግለጫው ያብራራል። ይህ የተደረገው ፋኖ ዘረፈ፣ ፋኖ ገደለ የሚል የሐሰት ወሬ በማናፈስ ህዝቡ በታጋዮች ላይ እምነት እንዲያጣ ለማድረግ ቢሆንም የቁስሉ ሰለባ የሆነው ህዝብ ግን እውነታውን ቀድሞ ተረድቷል ብለዋል። ህዝቡ የአገዛዙን ካሬዎች እውነተኛ ፋኖች ገዳይና ዘራፊ እንዳልሆነ እናውቃለን። ነገር ግን እነዚህ ዘራፊዎች ፋኖ ሊቀጣቸው ሲከታተላቸው እናንተም በምረት የገቡ ናቸው፣ መከሰስ አችሉም በማለት ጥበቃም ታደርጉላቸዋላችሁ። ስለዚህ እነዚህ ዘራፊዎች ከእናንተ ጋር ነው የሚሰሩት በማለት በድፍረት ሲሞግት መቆየቱን መግለጫው ያሳያል። የ35ኛ ኮር ወታደራዊ ክንፍ ባደረገው ጥብቅ ግምገማና በቁጥጥር ስር ባሉ ዘራፊዎች ላይ ባካሄደው ምርመራ መሰረት እገታውና ዘረፋው በቀጥታ ከብልጽግናው አገዛዝ የጸጥታ መዋቅር ጋር የተገናኘ አጋች መሆኑም ተረጋግጧል። የውስጥ ተላላኪዎችና የኮንትሮባንድ ነጋዴዎች የሐሰት ደረሰኝ በማዘጋጀት ባለሀብቱን ግብር ክፈሉ በማለት እያሰቃዩ የሰበሰቡትን ገንዘብ ላገዛዙ የካሬ ቡድን ሲያካፍሉ እንደነበርም በምርመራው ተረጋግጧል። አዳኝ ሀገርና ጫኮ እስከ መተማ ባለው የድንበር አካባቢ በተደረገው የማጽዳት ዘመቻ በርካታ ወንጀለኞች በቁጥጥር ስር ውለዋል። እነዚህ አካላት በምርመራ ወቅት እንደተናገሩት ዘርፊያ እንደሚፈጽሙ ትዕዛዝ የሚሰጣቸው የወደድ ብልጽግና ተላላኪ የፖለቲካ አመራሮችና ወታደራዊ አዛዦች ሲሆኑ በጸጥታ መኪናዎችና በመከላከያ ወራሎች ጭምር ወደ ሱዳን ሐሺሽና ህገወጥ የሰዎች ዝውውር እንደሚሰሩ አምነዋል። 35ኛ ኮር ወታደራዊ አዛዥ አርበኛ ኤልያስ ድንቁም የኮሩ ስራ አስፈጻሚ በመሰብሰብ ባስተላለፉት መመሪያ ፋኖ ጫካ የገባው በአማራ ህዝብ ላይ የሚፈጸመውን ግፍና መገለል ለመቀልበስ በመሆኑ ከገዳዩ ስርዓት ጋር በተገናኙ ሌቦችና አጋቾች ላይ ምንም አይነት የማያዳግም እርምጃም እንደሚወስዱም አስገንዝበዋል። ህዝባዊ አደረጃጀቱ ከአካባቢ ፋኖ ጋር በመቀናጀት አስፈላጊውን ህጋዊ እርምጃ እንዲወስድና ሰራዊቱን ለህዝቡ ሙሉ ከለላ ድጋፍ እንዲያደርግ ትዕዛዝም አስተላልፈዋል። በሌላ ወሳኝ መረጃ በወልቃይት በትናንትናው ዕለት ከባድ የሚባል የተኩስ ልውውጥ እንደነበረም ተነግሯል። ወልቃይት ላይ የሰፈረው ከባዱ ያገዛዙ የመከላከያ ጦር ከአርሚ 37 የሚባለው ከወያኔ ጦር ጋር ከባድ የተኩስ ልውውጥ ማድረጉም ተነግሯል። መድፍ ጭምር በመጠቀም እንዲሁ ታንኮቹንም በመሳብ ከባድ የሚባል ውጊያ ማድረጉም ህወሓት ገልጿል። ነገር ግን ምንም አይነት ይዞታና ቦታ ሳይቆጣጠር ወደ መጣበት መመለሱ ነው የተረጋገጠው። በጣም አሳዛኝ የሚያደርጉት ለገበያ የወጡ ሁለት አዛውንቶች ግን ላይመለሱ በዛው መቅረታቸው ነው የተረጋገጠው። በወልቃይት አካባቢ አሁን ላይ ለማጣራት ያደረግነው ሙከራ ባይሳካም ነገር ግን ላለፉት 2 ሰዓታት ኔትወርኮች ተቋርጠው እንደነበሩና አሁን ግን ኔትወርክ መሰራት መቻሉን ለማረጋገጥ ችለናል። አካባቢው ላይ ከባድ የነበረው ውጥረት ነክሶ እንደነበረ ነው ለማረጋገጥ የቻልነው። ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩና መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።